ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። መልእክተ ዮሐንስ ነኝ። አንድ ሀሳብ አለኝ። ፍቅርና ጥላቻ ተነጋግረው ለምን በጋራ አይሰሩም ወይም ደግሞ ስም አይቀያየሩም፣ ተግባር ለምን አይቀያየሩም የሚል ሀሳብ አለኝ። እቺ ልጅ ምን ነካት? ወዴት እያመራች ነው የምትሉኝ ሰዎች አጠፉም አውቃለሁ። ግን ቪዲዮውን እስከ መጨረሻው ከሰማችሁት ካያችሁት ልትረዱኝ ትችላላችሁ ብዬ አስባለሁ። ሰሞኑን አይደለም በጣም ቆየት አለ፣ ግን እየተደጋገመ መጣ። እንድንለምደው እየሆነ ነው። የሆኑ ሰዎች ይወጣሉ፣ ቪዲዮሽን እለቅብሻለሁ፣ ይሄን ፎቶ ለቃለሁ፣ ከዛ በኋላ ይሄን ያህል ብር አምጪ የሚሉ ብዙ ሰዎች አሉ። ከዛ ደግሞ አንድ ሴት ትወጣለች፣ እንደዚህ አይነት ቪዲዮ ነበረኝ፣ ፍቅረኛዬ ነበረ ወይም ደግሞ በጣም የማምነው ሰው ነበር፣ ለመጋባት የምናስብ ሰው ነበርን፣ ወይ እንደዚህ አይነት ነገር ወይ ደግሞ በእንደዚህ አይነት መንገድ ታልዬ ነው የሚሉ ደግሞ ልባቸው የተሰበረ የሚያነቡ አንገታቸውን የደፉ ሴቶች ደግሞ ይወጣሉና ምንድነው እየተካሄደ ያለው? ዝም ተብሎ ነው መታለፍ ያለበት? ምንድነው የሚለው ነገር ጥያቄ ይፈጥራል። ጥላቻ ነው ይሄ ወይስ ምንድነው? ሴት ልጅ እንደ ቢዝነስ ፕሮጀክት መቆጠር ጀመረች? ይሄን ያህል ምንድነው ይሄን ነገር እዚህ ያደረሰን ነገር ምንድነው የሚለው ነገር በእውነት እንደ ሰው እንደ ሴትም ያሳስባል። እና ፍቅር መለያየት፣ ፍቅር መጎዳዳት፣ ፍቅር መበቃቀል ከሆነ ተግባሩ ይበቃል ማስመሰል። ከጥላቻ ጋር ስም ይቀያየሩ። ጥላቻና ፍቅር በጋራ ቁጭ ብለው በውል ይማከሩ። ስለ አብሮነታቸው በግልጽ ይናገሩ። ወይ አንደኛው ይቅር ወይ በጋራ ይስሩ። የማስመሰላቸው ተበልቷል ቁማሩ። በቅርቡ ሰምተናል የፍቅራችሁ ድረግ ሴትዬ ያታለለ አስክሮ ሲያበቃ ክቡር የሴት ገላ ለሽያጭ ያቀርባል እንደ ሸቀጥ እቃ። ምንድነው መሳሪያው? እውነትና ሐሰት ለይቶ ማወቂያው። ከየት ተላለፈ ወረርሽኝ በሽታው? አፈቀርኩሽ በሚል በሚያታልል ኪንን ሴት ልጅ አፍዝዞ ክብር ማስገፈፊያው። ከየት ተላለፈ ወረርሽኝ በሽታው? ግን አንተ ወንድ ነህ፣ እውነት እናት አለህ፣ እህትስ ታውቃለህ? አይ ወላጅ መከራው። ለማደኛው ምላስ ይሮጣል ለመውቀስ፣ ያንኳኳል ጀርባውን ሮሮውን ሊያፈስ። አትፍረዱ በኔ ጥግ ጥጉን ባስስ፣ ቢከብደኝ እኮ ነው የሰው ልጅ ነው ብዬ እንስሳውን መክሰስ። አይዞሽ አይዞሽ አንቺ እህቴ፣ የትላንቱ አልፏል ለዛሬ ግን ንቂ። እነገሌን አይተሽ ልብሽ ሳያምንበት በግድ አትሳቂ። ጊዜሽ እስኪመጣ በትዕግስት ጠብቂ፣ ጠላትሽን ሰርቀሽ ከምትሳቀቂ። እውነቴን ነው የምልሽ፣ እውነተኛው አዳም ቢሸማቀቅ እንጂ መርቃን ገላ አይኮራም። ልብስ ከእጁ ቢያጣ ቅጠል የሚያገለድም እሱ ነው አዳምሽ፣ ይሄኛው አይደለም። አንቺ እኮ ውድ ነሽ ግን አላወቅሽው። አንቺ እኮ ውድ ነሽ ግን አላወቅሽው።